እስኪ ጠይቅልን ምንድነው አሁን የተሰማው? ለምኑ ከቀናት በፊት እሷ ቀለበት ያደረክላት ልጅ ገባ አይደለ? አሁን ዳኒ ተቅማጥ ይዞት ነው። አሁን ጥሩ ነገር የሚያስታውስ ነው እንጂ አሁን ሌላ ለማስታወስ ሞክር ይገባህ አይደለ? ማስታወስ ምን እንደነበረ መተተኞች እያሳየነው ገባችሁ እኮ ደግሞ እዚህ የሚመጣ ደግሞ ሳይኮሎጂ ዶክተሮች ስላሉ ቤት ለቤት መጥተው ቼክ ሂደት እንደዛ ቪዲዮዎቹ መጀመሪያ ምን ነበር ያለፉበት ነገሮች እያሳየህ ነው እንጂ ሆነው እንዲህ ባንድ የሆነ ነገር ስትለው ግራ ነው የሚጋባው። ምክንያቱም አሁን ይወዛገባል። ከዚህ አንጻር ግን እኛ ማድረግ ያለብን ይሄን ያክል ዝቅ ብለሽ ማለት ነው። ያኔ ቪዲዮ የተፈጠረበትን ለማወቅ ሲሆን ቪዲዮውን አንቺ ትክክለኛ እኮ ቪዲዮ አለ ቪዲዮ መረጃ ተቀበለውሽ ነው ወንድ ተስፋ እንደቆረሽ አሁን ባለበት ግን ስለ ጤንነቱ ማለም ሲበዛ ቆቅ ነው ማለት ዳኒ ደግሞ ተቅማጥ ይዞታል እንዴ? አንዴ ተቀመጣለህ እንድትነሳለህ አንዱ ለራሱን ራሱ ነው የሚያስነሳው። ምን አገባህ እናም ፍቅር ያለፈውን ነገር ከማስታወስ እንዴ በመከራ ጀግና ነህ ማርያምን ጀግና ነህ። እንደዚህ እኮ ምንም አልሆነም። መተተኛ አሁን እኮ በቃ ደስተኛ ሆነ። እዚህ መጣ እህቱ ጋር መጣ ሀብሉን አወለቀ ምናምን ነገር ሀብሉ ላይ ምን ተሰራ? ምን ሆነ? በቃ እየመረረ ከንዋል አሁን ትመጣለች እኮ ሩታም እኮ ትመጣለች። ምን አገባህ አንተ ደግሞ ይሄን ነገር ትመጣ ብዬ እኮ ነው ስታያት እኮ ነገሮችን ካስታወስክ አሽቃባጭ እና ዋናው ሁላችንም እዚህ ጋር እንግዲህ ዳኒ የሚጨነቀው ስለ አንተ ነው። ይሄን የምትጨነቀው ብዙ እኔም የምጨነቀው ስለ አንተ ከተረጋጋ እኛ ምንም የምንፈልገው ነገር እንደዚህ ነው። ቴንሽን ይሁን ነው ወይ ደግሞ እንደዚህ የተደናገጥ ነው ድንገት ስለመጣ ነው። ረዳኛ ሰሞኑን ጠፍተህብን ድንገት ይዞት ሲመጣ በጣም ያስደነገጥከን። ግን ዳኒ በጣም እግዚአብሔር ያክብር። በጣም እናመሰግናለን። እኛ መንገዶችን እየፈለግን ነበረ። ገባ ዳኒ በጣም ነው ምክንያቱም እየፈለኩ እሱን ራሱ ዛሬ የጠራሁትኝ ያለውን ነገር እንደ መሽገር በሰው ላይ ልጥፍ ብለሽ ያሳድግበት ቲጂ ወደ ህይወትሽ ተመለሽ በኢየሱስ እና ምንድን ነው በመቤቴ ሀሳቡም ድንገት እየተወያየን ነበር። መንገድ እናመጣ